እና ሶስተኛው ደግሞ የፈነዳው ፈንጅ ነበረ የሰኔ 16 አስታውሳለሁ። እዛ ላይ ጠቅላይ ሚኒስትሩ ትንሽ በስሜት የቀንጅብ ምናምን እንደዚህ የሚል ንግግር በማድረጋቸው ምክንያት የትግራይ ተወላጆች ታርጌት ተደርገዋል እና ይሄስ እንዴት ያዩታል የሚል ነበር እና በጣም ጠቅላይ ሚኒስትሩ ተበሳጭቶ ልጅቷ አንቺ ወጣት ነሽ፣ ጥያቄ ተቀብለሽ መምጣት የለብሽም፣ ጥያቄው አይቼዋለሁ ፌስቡክ ላይ ተለጥፎ የአንቺ እንዳልሆነ አውቃለሁ ነው ባጭሩ። እና ሲመልሱም ከኤርትራ ጋር ስንዋጋ ማንን አማክረን ነበር እንደ ሄድ ነው ጠቅላይ ሚኒስትሩ ያኔ የነበረው መለስም ማለት ነው ወሰነ፣ ሄደ፣ ተዋጋን። ኢህአዴግ አሁን ጠንክሯል ምናምን፣ ኢህአዴግ አሁን ኦሮሞ ሲመራው ነው ደከመ የምትሉት የሚል መልስ ነበረ። ያም በጣም ፖላራይዚንግ ነው። ልጅቷ ጥያቄዋ እንደዛ አልነበረም። ሶስተኛው ፈንጅ በሚመለከት የፈነዳው የሰኔ 16 ነው። ኦነግ ተብለው ኦልሬዲ በዜና ሰምተናል። ኦነግ ናቸው ያንን ያደረጉት ተብሎ ተነግሮናል። እና ከደሙ ንጹህ ነኝ ለማለት ፈልገሽ ነው ወይ ነው ያላት ልጅቷን። በቀጥታ ልጅቷ ራሱ የእንትኑ የወንጀሉ ተሳታፊ በሚያደርግ የትግራይ ሰው እንደሆነች አውቋል። እንደዛ ከሆነ ከደሙ ንጹህ አይደላችሁም። የግድ ያፈነዳው አይደለም እኮ ሀሳብ የሰጠ ፋይናንስ ያደረገ ከኋላ ሆኖ የመራ ጭምር ነው የፈጸመው እና በዚህ ሁሉም ተጠያቂ ይሆናል። ከደሙ ንጹህ ነኝ ለማለት ከሆነ አይደላችሁም የሚል ነበርና ልጅቷ ሚኒሶታ አሜሪካን ሀገር ነው የምትኖረው። በአንዴ የጉዳዩ ተጠያቂ ጭምር በጅምላ የመፈረጅ ነገር። ከዛ ሌላም ነበረ ደርግ የጣለው አይ ቲንክ ኢህአዴግ አይደለም ምናምን የሚል ነበር። እሱ ዲሲ ላይ ይመስለኛል። እና ትንሽ ውዝግብ ነበረ እዛ ላይ። ለማንኛውም እዛ ላይ ምልክቶች ታዩ። አስቀድሞ ደግሞ ጠቅላይ ሚኒስትሩ ጋር አብረውት ሲሰሩ የነበረ በተለይ ኢንሳ ላይ ሰዎች አውቅ ነበር፣ ፐርሰናል የሚያውቁት ጓደኞቹ የትግራይ ተወላጆች አሉ። ኦፍኮርስ ግን እኔ ያናገርኩት ከትግራይ ውጭ የሆኑትን ነው። እና እዛ ላይም ያገኘኋቸው አስተያየቶች ጥሩ ስሜት የሚሰጡ አልነበሩም፣ ኮምፎርተብል የሚያደርጉ አልነበሩም። ትንሽ የመቀየም ተገፍቻለሁ የሚል ስሜት፣ ተበድያለሁ፣ ተባረሬያለሁ የሚል ስሜት እንዳለ እና እንደዚህ ያደረጉኝ ትግራዮች ናቸው የሚልም ነበረው። ከዛ ደግሞ ኦቢኤን ላይ የተሰራ አንድ ዶክመንተሪ ነበረ። ጠቅላይ ሚኒስትርም የኢህአዴግ ሊቀመንበርም ከመሆናቸው በፊት የኦቢኤን የቦርድ ሰብሳቢ ነበሩ አብይ አህመድ እና በኦሮሚያ ደግሞ የመሬት ነው እንደዚህ ኃላፊ ነበሩ። ከዛ በኋላ ላይም አይ ቲንክ የኦህዴድ ጽህፈት ቤት ኃላፊ ተደርገው ተሾመዋል። ይሄ የሆነ የነበረው ከጠቅላይ ሚኒስትርነቱ በፊት ነው እና ኦቢኤን የሰራው ዶክመንተሪ በኦሮምኛ ነው። ኢንሳ መሬት ሰጥቶ ነበር በኦሮሚያ ውስጥ ማለት ነው ለሰራተኞች እና ያ መሬት የተሰጠው ሆን ተብሎ ለትግራይ ተወላጆች ነው የሚል መልእክት አለው ዶክመንተሪው ላይ። እና ገበሬዎቹ ሄደው ሲቃወሙ ደግሞ ትግሬዎቹ በጥፊ ይመቷቸው ነበር ምናምን የሚል መልእክት። ይሄ በጣም ያስደነግጣል። በእንደዚህ አይነት መልኩ ወደ ስልጣን ለመምጣት የሚደረግ እየተፈለገ ያለው ምንድን ነው ነው? ያለፈ ስህተት በሌላ የሚሳሳት አካል መተካት ነው ወይስ ያለፈው ስህተት ህዝቡን በአንድነት ወደ አንድነት ማምጣት፣ የነበሩ ቁርሾዎች ቅሬታዎችን ማከም